እናንተ የምታስቡት ሐሳብ ውጤት ናችሁ። የትኛውም የምታስቡት ሐሳብ እውን ይሆናል። ድብቁ የማይታየው ኃይል እናንተ የፈለጋችሁትን ሁሉ ለማሟላት ዝግጁ ነው። ነገር ግን አንድ ችግር አለ። እምነት። አዎ እምነት ይጎላችኋል። ምናልባት እኔ ይህንን እንኳን ስነግራችሁ ለማመን ከብዷችሁ ይሆናል። ነገር ግን ማንኛውም ከልብ አምናችሁ የተቀበላችሁት ነገር እውን ይሆናል። እንዴት ሐሳብ የፈለጋችሁትን ነገር እውን ማድረግ ይችላል? እስቲ አስቡት። አሁን የያዛችሁትን ስልክ ከ100 ዓመት በፊት እንደዚህ አይነት ስልክ ይኖራል ብላችሁ ድምጻችሁን ከፍ አድርጋችሁ ብትናገሩ ኖሮ እናንተ እንደ እብድ ነበር የምትቆጠሩት። ቴሌቪዥን ወይም አውሮፕላን በፍጹም የማይታሰቡ ነገሮች ነበሩ። ነገር ግን ያሰቡትንና ያለሙትን ነገር እውን ማድረግ እንደሚቻል ባመኑ ሰዎች ሊፈጠሩ ችለዋል። ልክ እንደዛው እናንተም አሁን የምታስቡት ነገር የማይሆን የማይቻል ተአምር አድርጋችሁ ልታስቡት ትችላላችሁ። ነገር ግን ሁሉም ነገር እውን ይሆናል ከልባችሁ እንደሚሆንላችሁ አምናችሁ ከተቀበላችሁ። እንደ ማንኛውም ነገር በመጀመሪያ ከትንሽዬ ነገር ጀምሩ። ቀስ በቀስ እምነታችሁ የጠነከረ እንዲሁም እንዴት ለድብቁ ኃይል የፈለጋችሁትን ነገር ሁላ መጠየቅ እንደምትችሉ ስትረዱ ተለቅ ያሉ ነገሮችን መጠየቅ ትጀምራላችሁ። ምንም ነገር ቢሆን እውነትነቱ እስካልተረጋገጠ ድረስ ምንም ዋጋ የለውም። ስለዚህ ይህንን በዚህ 2 ቀን ውስጥ ለምን አትሞክሩትም? ምናልባት አይሆንም ብላችሁ አስባችሁ ሊሆን ይችላል። ምን አስጨነቃችሁ? ከ2 ቀን በኋላ ወደ ቀድሞ ተጠራጣሪነታችሁ መመለስ ትችላላችሁ። ለ2 ቀን ግን ልክ በቃ እንደ ሕፃን ልጅ እውነት ነው ብላችሁ ተቀብላችሁ በዚህ 2 ቀን ውስጥ የምትፈልጉትን ነገር ገንዘብ ሊሆን ይችላል፣ ያልጠበቃችሁትን ሰው ማግኘት ሊሆን ይችላል። ብቻ ምንም ይሁን ምን ፍላጎታችሁን ለፈጣሪ ንገሩ። የፈለጋችሁትም ነገር እንደሚሆን ከልባችሁ መኑ። በ2 ቀን ውስጥ መልስ ታገኛላችሁ። መጠራጠር የህይወታችን አንዱ አካል ነው። አትጠራጠሩም ማለት አይደለም። ነገር ግን አብዛኛውን ጊዜ በእምነትና በጥርጣሬ መካከል በምትሆኑበት ጊዜ ድብቁ ኃይል ለእናንተ የትኛውን መስጠት እንዳለበት ይቸግረዋል። በአንድ በኩል የምትፈልጉት የሻታችሁትን ነገር ሁላ እንደሚሆን ለማመን ትሞክራላችሁ። በሌላው ወገን ደግሞ በፍጹም የሚሆን ነገር አይደለም ትላላችሁ። እንደዚህ አይነት 2 ተጻራሪ ሐሳቦች በሚኖራችሁ ወቅት በፍጹም የሚሆን አይደለም የሚለው ሐሳብ አብዛኛውን ጊዜ በቀላሉ ያሸንፋል። ምክንያቱም ጥናቶች እንደሚያሳዩት የሰው ልጆች በቀን ውስጥ ከ60,000 በላይ ሐሳቦችን ያስባሉ። እስቲ ገምቱ፣ ከነዚህ ውስጥ አብዛኛዎቹ ሐሳቦች ፍርሃትና ጭንቀትን የያዙ ናቸው። ባጭሩ ለማለት የፈለኩት ውስጣችን ለመጥፎ ሐሳቦች፣ ለፍርሃት እንዲሁም ለስጋት በቀላሉ ይማረካል። ለዛም ነው አብዛኛውን ጊዜዎቻችንን መጥፎና የሚያስፈሩ ዜናዎች ላይ ትኩረት በማድረግ የምናሳልፈው። ስለሆነም እምነት ጊዜ የሚፈልግ ነገር ስለሆነ ትንሽ በትንሽ በመጠየቅ ጀምሩ። ቀስ በቀስ የምትጠይቁትን ነገር እያሳደጋችሁ መሄድ ትችላላችሁ። ሌላኛው አጥብቄ የምነግራችሁ ነገር፣ አንድ ነገር አጥብቃችሁ አትፈልጉት። በተደጋጋሚ አትጠይቁ። አጥብቆ መፈለግ ማለት እንደሌላችሁ አምናችሁ ተቀብላችኋል ማለት ነው። ስለሆነም ስትጠይቁ ልክ እንዳስቀመጣችሁት ዕቃ በፈለጋችሁት ጊዜ ጠይቃችሁ መውሰድ እንደምትችሉ መሆን አለበት።